የኤልሲ ሀሳብ ተሳክቶላት ልጇን ሰጲራን ወደ ቤቷ አምጥታለች። መላ ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ፣ ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እኔ በጣም ሰላም ነኝ። ሰላማችሁ ይብዛ። እንግዲህ ቤቱ ስትጀምሩ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መላ ድራማን እንዳስሳለን። እንግዲህ መላ ድራማ ጠዋት እንግዲህ ማቲ ገብቶ ክፍል 12 ላይ ማቲ ወደዛ ቤት ገብቶ ነበረ ያለቀው እና ሲያልቅም ደግሞ ወይኗ እንዲሁ ከማቲ ወደ ሰክሮ ወደ እሷ ክፍል እየገባ ነበረ ያለቀ እና ጠዋት ተነስታ ወይኗም በጠዋቱ ሀሳብ ውስጥ ገብታ ነበረ እና ምነው ወይኗ ሀሳብ ውስጥ ገብተሻል፣ መጥፎ ህልማይሽ እንዴ እያለች ለመጠየቅ ትሞክራለች ኤልሳ ማለት ነው። እና አረ አይደለም፣ እኔ ይሄ መጥፎ ሰውዬ ወደ ክፍሌ ባለጌ ሰው ነው። ማታ እኮ እኔ ሞቅ ብሎት እኔ ክፍል መጥቶ ነበር እንዴ፣ ማንም ምን አደረገች ታዲያ ብላ ስትጠይቃት አረ ምንም አላደረገኝ መትቼው ነው የወጣሁት ብላ ትላለች ማለት ነው። ከዛ ኤልሲ ታዲያ አሁን ለዚህ ሰውዬ ነው ልጅ ይገባዋል ብለሽ ታስቢያለሽ ትላታለች ማለት ነው። አራን እንደዚህ ከሆነማ በጣም ባለጌ ሰው ነው፣ ስለዚህ ልጅ አይገባውም በማለት እንግዲህ ኤልሲ ከወይኗ ጋር የተነጋገሩትን ሀሳብ እንድትቀበላት ግፊት ታደርግባታለች ማለት ነው። ለማንኛውም እንግዲህ አቤሴሎምን ከዚህ ቤት ሳይመጣ በዚህ ጠዋት ይሄንን ሰውዬ ማባረር አለብኝ ብላ ታስባለች ማለት ነው። ማባረር አለብኝ ብላ ታስባለች እና እንዴት አድርገሽ ኤልሳ ብላ ስትጠይቃት እሷም ታያለሽ ከደቂቃዎች በኋላ ሰዎች የሚሰበሰቡበትን ትዕይንት አሳያለሁኝ ብላ ትላታለች ማለት ነው። እንግዲህ ታያለሽ ይህን ሰውዬ እንዴትም ብለሽ ከዚህ ቤት አስወጭልኝ። በቃ እኔ እሱ የሚፈልገውን ነገር አድርገሽለትም ቢሆን ከዚህ ቤት እንድታበር፣ ያለዛው ግን እኔ ከዚህ ቤት ወጣለሁ ብላ ማስጠንቀቃ እንግዲህ ወይኗ ትሰጣለች። አይ በቃ ይሄ ምንድን ነው ወይኗ፣ ስንት ነገር ተመካክረን ተነጋግረን፣ አይ ይሄማ እንዴት ይሆናል፣ በቃ እኔ ነገሩን እኔ በራሴ እወጣዋለሁ አልኩሽ እኮ አይደለን ትላታለች ማለት ነው። እሷም እንግዲህ ተረጋግታ ከእሱ ሀሳብ እንድትስማማ ታደርጋታለች ማለት ነው። እንግዲህ ከዛም በኋላ ይህንን ከተነጋገሩ ከጥቂት ደቂቃ በኋላ ማቲ ወደ ሳሎን ይመጣል። ታጥቦ ከሸዋር እንደወጣ ፎጣ አንገቱ ላይ ጣል አድርጎ ይመጣል። አቤሴሎም እና አክስትየው ደግሞ እንግዲህ እንደምታውቁት ክፍላቸው ነበሩ። ከዛም በኋላ እንግዲህ ኤልሲ ታውቃላችሁ እንግዲህ ታውቅበታለች እና ታማልለዋለች። ስታማልለው እንግዲህ ለማንኛውም ምንም ችግር የለም እናስወጣዋለን ብላ ከዛ ከወጣች በኋላ እሺ ብላት እሷም ወጣች። ከዛም ኤልሲም ካላስቸገርኩሽ ገንዘብ ለቤተሰቦች ላኪ ብላት እንግዲህ ትነግራታለች። ችግር የለውም ትላታለች። ችግር የለውም እኔ እንደሚሆነው አደርጋለሁ፣ ብቻ አደራሽን እሺ እኔ ያልኩሽን ነገር አድርግልኝ ትላታለች። እሺ ብላ እሷም ከዛ ትወጣለች። ከወጣች በኋላ እንግዲህ እዛው ጋር ደግሞ ማቲ ልብሱን እንግዲህ እንዳልኳችሁ አላልቆ ወደ ሳሎን መጣ። ወደ ሳሎን ሲመጣ እንግዲህ ለማማለል ትሞክራለች። ለማማለል ስትሞክረው እንግዲህ እንዴ አይ ቆይ አንተ ደረትን እንደ በፊቱ ነው ምናምን እያለች እንግዲህ ያው የወንድ ልጆችን ፍላጎት እንትን የምል አይነት ቃላቶች እየተጠቀመች ለማማለል ትሞክራለች። እንግዲህ ይሄ ሁሉ የምታደርገው ቤተሰቦች ወይም ደግሞ ባሏና የባሏ አክስት ባለችበት ቦታ ላይ ነው ማለት ነው። እሺ በቃ እንግዲህ ትልና ያንን ካደረጉ በኋላ እንደ አጋጣሚ እነሱ እኮ የሉም ይውጡና እንደ በፊቱ እንመቻቻለን ምናምን ብሎ ስላት አይ እነሱ እኮ ወጥተዋል ትላቸዋለች። ወጥተው አይደለም ማንም ሰው የለም ትልና እሱ እንግዲህ በሶፋ ላይ እሷን እንዳስገድዶ ለመድፈር እንደሞከራት ታደርግና ጮሃ እንግዲህ አክስትየውንም ሰራተኛዋንም ማለትም ወይኒውንም ሁሉም ተጠራርቶ ወደ ሳሎን ይመጣሉ ማለት ነው። ከዛም በኋላ እንግዲህ ተፋጠጡ። ይህን ሰውዬ ነው ማታም እኮ እኔ ቤት መጥቶ እንደዚህ እኔ ክፍል ገብቶ ነበር አስገድዶ ሊደፍረኝ ሞክረዋል ስትል ደግሞ ወይንሸት እንግዲህ የምሯን ነው ያው የተናገረችው ማለት ነው። ኤልሲ ግን ያው አውቃ የምታባረርበትን ሰበብ ነበር የፈለገችው። ስለዚህ አሁን ይህ ሰውዬ በዚች ደቂቃ ከዚህ ቤት አባሩልኝ ብላ ትላለች ማለት ነው። እንግዲህ እንደዛ ሲባል ሁሉም አክስትየውም ተደናግጣ ነበረ፣ አቤሴሎምም ተደናግጠዋል፣ ሁሉም ሰው ተደናግጠዋል።
እንግዲህ የኤልሲ እንኳን ተቀባይነት ባያገኝ ወይኗን እንግዲህ ያደረሰባት ጥቃት ስለነበረ ሁሉም እንዲያምኗትና እሱ ከዛ ቤት እንዲወጣ ይደረጋል ማለት ነው። እንግዲህ አንተ ለዚህ ከሆነ የመጣው በል ልብስን ይዘህ ከዚህ ውጣ ተብሎ እንግዲህ ማቲ ከዛ ቤት ይወጣል። ማቲ ከዛ ቤት እንግዲህ እንደወጣ አሁንም እንግዲህ አልተኙላትም አክስትየውና እንዲሁም ደግሞ አቢሰለው የኤልሲ ማን ነው የአቢሰሎም አክስትና ማቲ አሁንም ለኤልሲ አልተኙላትም። እንግዲህ ሌላ መንገድ እየፈለጉ ነው፣ እሱ የሚያጠምዱባት ማለት ነው። እሷን የሚያጠምዱበት መንገድ እየፈለጉ ነው። እሺ እዚህ ጋር ይሄን እናቆምና ወደ ሲጳራ እንመለሳለን። እንግዲህ ሲጳራ አያቷ ጋር ነበረ የምትቀመጠው። አያትየው እንግዲህ በጣም ነበረ የምትበድላት፣ በጣም ትመታታለች። እንግዲህ ማለት ያላስፈላጊ ልጅ ፊት እንኳን የማይነገሩ ነገሮችን እየተናገረች ነበረ ስለ እናቷም ሆነ ማለት ነው። እና እናቴ ትወስደኛለች ብላ ስትላት አሁን መታ እንድትወስድሽ ነው የምፈልገው ብላት እንግዲህ ትላታለች ማለት ነው። እንግዲህ እናት ያሳጣሽ እያለቻት ምን ትላት ነበረ? የማይባሉ ለልጆች የማይባሉ ነገሮችን እንግዲህ ስትላት እንመለከታለን። እንደ አጋጣሚ እንግዲህ ደወለችላት፣ መጥቼ ወስዳታለሁ አለች። እንግዲህ ለምን ወይኗ የኔ ልጅ ነች ብላለች። ተስማምተዋል። አቢሴልም ተስማምተዋል። ትምጣና እዚህ ከኛ ጋር ትኑር ብሎ ተስማምተዋል። ሄዶ ልጅቷን እንግዲህ ከአክስቷ ቤት እንግዲህ አምጥቷት እንግዲህ ሲመጡ መንገድ ላይ ደግሞ ያው ማቲ እየተከታተላቸው ነበር። በምንም አይነት ሁኔታ ውስጥ እንኳን ቢሆን ግን ልጄ በእንጀራ እናት አታድግም እያለ እንግዲህ እየተናገረ ነበረ። በዚህ ደግሞ እንግዲህ ሌላ ጉዳይ እኔና በኤልሲና በእኔ መካከል ሌላ ጉዳይ አለ። ለአክስትየውም አላሳወቀም፣ በአቢ ሰለሞን አላሳወቀም። እንግዲህ እነሱ መካከል ያለ ደግሞ ልጅ ነው። እንግዲህ ልጅ ስላለ በዛ ሊያስፈራራት ይፈልጋል ኤልሲን ማለት ነው። ኤልሲ ልጇን እንግዲህ ጉያዋ ከታለች። በዚህም ቢሆን በዚህም ብላ በዚህ ልጇን ያለችበት ቤት አምጥታታለች ማለት ነው። ልጇን ስብታመጣ ማቲ እየተከታተላት ነው። ማቲና ደግሞ የአቢሴሎም አክስት እንግዲህ በዚህ በጣም ትልቅ ምክክር ተመካክረዋል። አይታችሁታል እናንተም ብዬ አስባለሁ። እና ምንድን ነው ያሉት? አሁን እሷን የምናጠምድበት መንገድ ነው የምንፈልገው። እኔ አንቺን ብርም አልፈልግም፣ ስራን በአግባቡ ስላልተወጣ ብር አልከፍልም ስትል ብርሽን አልፈልግም። እኔ ትልቅ ሀሳብ አለኝ እኔና እሷን የሚያገናኝ። መጀመሪያ ግን የራሴን ምንድን ነው የምፈልገው ረዳት ነው የምናሳጣት። ምክንያቱም ያው እሷ ተሯሩጣ ነው ሰርታ ገንዘብ የምታገኘው ኤልሲ እና የሚረዳት ሰው ነው የምናሳጣት ብሎ እንግዲህ ተማምለዋል ሁለቱም ማለት ነው። እና ተነጋግረዋል። ይሄ ሀሳባቸው ይሳካላቸው ይሁን? ኤልሲ መጨረሻ እጣ ፈንታዋስ እንዴት ይሆን? ሰጲራ እንግዲህ እናቷ ጉያ ገብታለች። ዋሽታም ቢሆን እንግዲህ እናቷ ሳትላት ኤልሲን እናቷ አድርጋ እዛ ቤት ውስጥ ገብታለች። የመጨረሻው እጣ ፈንታዋ ምን ይሁን በዛ ቤት ውስጥ? በቀጣዩ ክፍለ ጊዜ ደግሞ የምንመለከተው ይሆናል። ቤተሰቦች ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቀጣይ ደግሞ በሌላ ቪዲዮ ጠብቃችኋለሁ። እስከዛ ድረስ ባላችሁበት ፈጣሪ ጠብቃችሁ። መልካም ጊዜ ይሁንላችሁ። ቤቱን ሰብስክራይብ፣ ላይክ አድርጉልኝ። ወዳችኋል። የኤልሲ ሀሳብ ተሳክቶላት ልጇን ሰጲራን ወደ ቤቷ አምጥታለች። መላ ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምቆያችሁ፣ ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እኔ በጣም ሰላም ነኝ። ሰላማችሁ ይብዛ። እንግዲህ ቤቱ ስትጀምሩ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መላ ድራማን እንዳስሳለን። እንግዲህ መላ ድራማ ጠዋት እንግዲህ ማቲ ገብቶ ክፍል 12 ላይ ማቲ ወደዛ ቤት ገብቶ ነበረ ያለቀው እና ሲያልቅም ደግሞ ወይኗ እንዲሁ ከማቲ ወደ ሰክሮ ወደ እሷ ክፍል እየገባ ነበረ ያለቀ እና ጠዋት ተነስታ ወይኗም በጠዋቱ ሀሳብ ውስጥ ገብታ ነበረ እና